ነው ብሎ ማን ነው የሚወስነው? የዩቱብ ላይ ቪዲዮ የሚለጥፉና ዜና ብለው የሆነ ነገር ፕሮፓጋንዳ የሚሰሩ ሰዎች አይደሉም ጄኖሳይድ የሚወስኑት። ኢንተርናሽናል ኮሚዩኒቲ ነው እዛም ዲተርሚኔሽን የሚያደርገው። እና ይህንን እንኳን የማይለይ ህዝብ ወስዳችሁ ትግቱታላችሁ። ለምን? እንዲገዳደል፣ እንዲሞት፣ እንዲጠፋ፣ እንዲጠፋፋ። እውነቴን እኮ ነው። እኔ አሁን የአማራና የጉራጌ ህዝብ መካከል ምን ግጭት አለ እስቲ በፈጠራችሁ? እኔ ተአምር ነው የሆነብኝ ሰሞኑን። ምን የትኛው ነው? በድንበር ነው? በርስት ነው? በድስት ነው? በምንድን ነው? በሚስት በምንድን ነው የሚገና? እኔ እኮ በጣም እኮ ነው የገረመኝ። ትላንትና ሰላም ተኝቼ ጠዋት ስነሳ 2 ቦታ ተከፍሎ በለው በገጀር እንዴ! ነገር በደላላ ነው። አብዳችኋል እንዴ? ይሄ በጣም እብደት ነው። ይሄ አእምሯችሁን የሳታችሁ ናችሁ። አያና እንደዚህ ነህ እንደዛ ነህ ብትል ኮመንት ላይ ብትጥፍ እያየሁ እየተዝናናውብህ ነው የምቀጥለው። እኔ እውነቴን ነው የምነግራቸው። በግራ በቀኝ ከሁሉ ጋር ይህንን ህዝብ ማባላት ማጨራረስ አይደለ? ይሄ ህዝብ መድረሻ እንዳይኖሩ። ይሄ ህዝብ ማለት ዲስፐርስድ ሆኖ ኢትዮጵያ ውስጥ በሁሉ ቦታ የሚኖር ህዝብ ነው አይደለ? ከሁሉ ህዝብ ጋር ተቻችሎ ተጋብቶ ተዋልዶ የሚኖር ባህሉን ተጋርቶ የሚኖር ህዝብ ነው። ፖለቲካሊ ሄጅሞኒየስ የሆኑ ስትራክቸሮች አሉ። የቋንቋ እኩልነት፣ የባህል እኩልነት ማስተካከል ያለባቸው ነገሮች ካሉ እነሱን መነጋገር እንችላለን። እንደ ህዝብ ግን ይሄ ህዝብ ተቻችሎ ብቻ ሳይሆን ተዋህዶ ነው የሚኖረው እና የዚህን ህዝብ ህልውና አደጋ ውስጥ ለመጣል ይሄ ራሱን የሚያሳካ ትንቢት ቀድማችሁ የህልውና አደጋ አለበት የውልና አደጋ አለበት ያላችሁት ለካ ራሳችሁ የህልውና አደጋ ልትሆኑበት ፈልጋችሁ ምን ማለት ነው? ባሌ ውስጥ ያለውን፣ ሀረር ውስጥ ያለውን፣ ቤኒሻንጉል ውስጥ ያለውን፣ ጉራጌ ክልል ውስጥ ያለውን፣ ስልጤ ላይ ያለውን የአማራ ተወላጅ አማራ ነኝ የሚለውን ህዝብ እንዳለ ትሬት እኮ ሆናችሁበት አይደል? እናንተ ውጭ ሀገር ተደብቃችሁ የሰው ሀገር እየጠረጋችሁ የሰው ሀገር እያለማችሁ የሰው ሀገር ግብር እየከፈላችሁ አንዳንዶቻችሁም የሰው ሀገር ግብር ላይ እንደ አልቂት ተጣብቃችሁ እየመጠጣችሁ ምን አድርግ ነው የምትሉት? ይሄንን ህዝብ አይኑር ከኦሮሞ ጋር አይኑር ከጉራጌ ጋር ከስልጤ ጋር ከተጋሩ ጋር ከማን ጋር ነው የምታናምሩት? እና ይሄንን በጣም እየተስተዋለ ብዙዎቹ አውቀው ይሄ የህልውና አደጋ ብለው ከዛ የህልውና አደጋ ሊፈጥሩበት የሚሞክሩ አሉ። ህዝቡ ግልጽ በሆነ ደረጃ እኔ ዘመድኩንን ጠይቄዋለሁ። ዘመድኩን አማራ አይደለም የህልውና አደጋ መፍጠር ስራ ውስጥ ከፍተኛ ተሳትፎ እንደሚያደርግ ጠይቄዋለሁ። አጫሉን እንኳን የአማራን ትግል ውስጥ ያሉ ሰዎችን ገዳዩን ኢምፕሊኬት አድርጎ አጫሉ ምኒልክን ስለተናገረ ነው የተገደለው ብሎ ይህን ያህል ሲናገር ተው አቁም እንኳን አትሉትም። ለምን? የህልውና አደጋ አማራ ህዝብ ላይ ትንቢት ስትተነብዩ የነበራችሁት የህልውና አደጋ እንዲፈጸም ማለት ነው አይደለ? የአማራ ሃይማኖት ብሎ በሃይማኖት ደረጃ ሙስሊምን አጣጥሎ አማራን እና ኦርቶዶክስን አንድ አድርጎ ሲናገር የህልውና አደጋውን እያሰፋበት ሊሄድ ነው እየሞከረ ያለው። ኦሮሞን እንደ ኦሮሞማ ብሎ ጠላት አድርጎ ሲያስቀምጥለት የህልውና አደጋ ልትፈጥርበት እየሞከርክ ነው። የህልውና አደጋ ልትሆን ነው የምትፈልገው ማለት ነው አይደለ? እዚህ ህዝብ ላይ ያለ ጥቃት፣ አንዳንድ ቦታ ላይ የተነገሩ አልባሌ የሆኑ ትርክቶች የፈጠሩት አስተዳደርን፣ የመንግስት ስትራክቸር እና ስቴትን ከአማራ ህዝብ ጋር አዋህዶ የተሰሩ ፖለቲካዎች እና የተሰሩ የተበላሹ ትርክቶች ያመጡበትን ከፍተኛ የሆነ ሊሆን የማይገባው ሊደገም የማይገባው ሊስተካከል የሚገባው የህልውና አደጋ ብለህ ሰይመህ ማለት ነው። ጥቃቶችን፣ መገደሎችና መፈናቀሎች መስተካከል ያለባቸውን አትሮሲቲዎች የህልውና አደጋ ነው ብለህ ምን ማለት ነው? አማራ የሚያጠፋ ነገር መጣ ብለህ የሌለ ማለት ነው አስቀምጠህ ስታበቃ ከዛ የተናገርከውን ትንቢት ለማሟላት ራስህ የህልውና አደጋ ሆነ ከቻልክ ቀን ከሌሊት በደላላ ነገር ፈልገህ አርፎ ቢቀመጥ ቢደግፍህ አጠገብህ ቢቆም እንኳን ከጉራጌ ልጆች ጋር ከነሱም ጋር ብዙ ጊዜ እንነጋገራለን። እናንተ ይሁን ከነቹቹ ጋር እንነጋገር። እናንተ ዝም ብላችሁ የጉራጌን ህዝብ ጉዳይ ለምን እንትን አትሉም? ሄዳችሁ የአማራ ትግልን እንደዚህ የምትሉት እነሱ መምራት አቅቷቸው ነው ወይ ብለን ብዙ ጊዜ እናወራ ነበር። በተለይ በትጥቅ ትግል በኩል እንዴት ትደግፋላችሁ ብለን የምንወቅሳቸው ነበር። በዛ ደረጃ ያለ በዛ እነ ሮማን እንዳለ የሚታወቁ ናቸው እኮ። እነሱን ወስዳችሁ በአንድ ምሽት ጠላት አድርጋችሁ ይህን ጋፕ እኮ ሰርስራችሁ ፈጥራችሁ አደራችሁ እና አንተ አይደለም የህልውና አደጋ ለአማራ ህዝብ ዝም ብለህ ባንዲራ ለጥፈህ እንትን ነው አንተ ማነህ ትላለህ። ኖ ነጋ ጠባ
ለአማራ ህዝብ ጉዳት የሚሆን በያለበት ቦታ መጥፊያ መገደያ ስታመርት ነው የምትብሎ አጠላልተህ አቀያይመህ አራርቀህ አቃቅረህ ከኢትዮጵያ ህዝብ ጋር ለይተህ ክፋትን ስታመርትለት ነው የምትውለው። ማን እንገር የመጡ እኔ ኦሮሞ እነግርሃለሁ። እንግዲህ ለጦርነት ጊዜ ሲሆን ኦሮሞ ትቀበል የለ ለሰላምም ጊዜ ተቀበል። እንግዲህ ምንም ልረዳ አልችልም። እኔ ዛሬ እውነቱን ነው ነገር እስከ ዶቃ ማሰሪያችሁ ነግሬያችሁ ከወጣላችሁ ይወጣላችኋል። ውሸት አልናገርም፣ ጥላቻ አልናገርም፣ ክፋት አልናገርም። እውነትን ግን አልቆጥብም። እውነትን አልቆጥብም። እንደዚህ ውሸት በገነነበት ዓለም ላይ እውነትን አልቆጥብም። ለምን ብዬ ጠላት ነው ብላችሁ ትግራይ ህዝብ ጠላት ነው ብላችሁ አፋችሁን አውጥታችሁ ስትናገሩ፣ ኦሮሞማ ጠላት ነው ብላችሁ አፋችሁን አውጥታችሁ ስትናገሩ፣ አርፎ ከአጠገባችሁ እንኳን የሚኖር በምንም የማይቃቃራችሁን በፖለቲካሊ በምንም የማይቃቃራችሁን ጉራጌን በአንድ ቀን ምሽት ጠላት ነው ብላችሁ ይታረዳ ይገደላል ይባላል። ምንድን ነው? ቤኒሻንጉልን ይሄው እንደዚህ ሰሞኑን እና ከዛ ወደ ውስጥም ደግሞ ውስጥ መከፋፈል የራሱ ጉዳይ ነው። እንድታስተካክሉ ፈልጋለሁ። ደስ ይለኛል። እኔ አትሊስት አንድ ሆኖ ነው ለምክክርም ጦርነት እኛ ነዋርንም የሚረዳን አንድ የሆነ የተደራጀ የፖለቲካ ሀሳቢውን አንድ ላይ እያደረገ አብሮ የሚሰራ ነው። በተወሰነ ነገር እየተጣላ እንትን ዘረፉብኝ፣ ከእንትን የመጣ በርበሬ የወሰዱብኝ፣ እንትና ታግቷል የሚባል እዛ ውስጥ መሻኮት ህዝብን ስለሚጎዳብን አንድ የሆነው ነገር ለመላ ለሀገሪቱም ስለሚጠቅም እንደግፈዋለን። ግን ውስጥ ገብተን አናቦካም። እንደነዘመድኩ ኦሮሞ ነኝ እኔ፣ ኢትዮጵያዊ ነኝ። እንደ ኢትዮጵያዊነት የሚመለከተኝ እናገራለሁ። ግን ሰዎች አሏችሁ። ዘመድኩ እንደሚለው ሰው የላቸውም፣ አማራ አልተወለደም እንደኔም ሊሆንለት የሚችለው የሚለው እንደዛ አይነት ይሄ አሽሙር ስድብ ውስጥ አልገባም። እኔ እንደዛ አላምንም። በጣም ብዙ ማውቃቸው ጓደኞቼ፣ ዘመዶቼ በጣም ማውቃቸው የአማራ ልጆች አሉ፣ ብሪሊየንት የሆኑ ማለት ነው። እንኳን እንደዚህ አይነት ጥቃቅን ነገር አይደለም ለትልቅ ነገር የሚበቁ ማለት ነው። እና እንደዛ ደረጃ አውርጃ አልናገርም። ግን የታሉ ይምጡ፣ ወደፊት ለፊት ይምጡ። እነሱ ያስፈልጓቸዋል። እውነቴን ነው የምላቸው እና ሌባ ወርሶት ያለበት ጊዜ ላይ እኔ ችግሬ በነገራችን ላይ ለእናንተ ለፖለቲካ ቢሆን ምንም ደንታ ምናምን ፖለቲካ እንደውም ጫወታ እኮ ነው። አንተ የምትበላ የምትሸነፍበትን መንገድ ነው ማሰላለህ አይደል? አንተ የምትከፋፈልበትን በተቻለ መጠን እንደውም አንተ ዝም ብለህ ስትናጭ ብትውል ነው እኔም ደስ ይላል ቢሆን ማለት ነው። ይሄ ግን ከፖለቲካ ጋር የተያያዘ አይደለም። ከፖለቲካ የዘለለ ነገር ነው። ማህበራዊ ቀውስ እየፈጠራችሁባቸው ነው እና በዛ ደረጃ ሰብሰብ ማለት አለባችሁ። ነቃ ያለንን ይገባናል። አንተ የምትለውን እኮ እናውቃለን። አያና ምናምን የምትሉ ከሆነ ከኔ ሲመጣ አያምርም። አትሊስት ማንነቱ አለን የምትሉ ሰዎች ተነስታችሁ ተናገሩ። አሁን እኮ ቢያልፍ እኮ ነው እላፊ ትራፊ ነገር ስናይ እኮ ነው አልፈን መተን የምንናገረው እንጂ ይሄ እኮ እናንተ ቤት ውስጥ የምትገዙት ነገር እኮ ነው መሆን ያለበት። ይህን ማድረቅ እንዴት ያቅታቸዋል? ለምን ጊዜ ነው ማንነት የሚሆነው? ለምን ጊዜ ነው? ጦርነት ይቁም በሉ እስቲ። ይስደባችሁ መጥቶ ዛሬ ፒፒ ነህ ይላቸዋል፣ ብአዴን ነህ ይላቸዋል፣ ግንቦት ሰባት ነህ ይላቸዋል። የፈለጋችሁን ይበላችሁ። ሶ ቢየት ይኸው እኔ ምን ሆንኩኝ? ምንም። ይኸው ደስተኛ ነኝ። አንድ የነበርኩ ሰውዬ ሚሊዮን ልሆን ነው። ቁጥር ስፍር የሌላቸው ስማቸውን ነዋር የሚሉም ነዋር ብለውም የማይናገሩ በተለያየ አቅጣጫ ይሄ ሀሳብ ድስምኔት ሆኖ እየሰራ ነው። መሬት ላይ የሆነ ያለውን ነገር የሚያውቅ ያውቀዋል። እየገፋን ነው። ኦሮሞ ሊብሬሽን አርሚ እና የኢትዮጵያ መንግስት ተመልሰው ቁጭ ብለው ተመካክረው ጉዳያቸውን የሚፈቱበት ሶስተኛ ዙር እንዲመጣ እየገፋን ነው። በምንችለው ነገር ሚዲያ ላይ ያለው ቶን እንዲስተካከል፣ አትሊስት ድምፅ እንዲኖር፣ ኖ ዋር የሚል ጦርነት ይቁም የሚል ድምፅ አሰን ኦፕሽን ራሱ እንዲኖር ሙቭመንት ሆኖ እንዲመጣ እየሰራን ያለ ነው። እየታለ የእናንተ ስሩ እንጂ አይደል እንዴ? አያስፈልገውም? እና በዛ ደረጃ ቢሆን ጥሩ። እኔ ለአያና ምንም ባይዘወይ ለእኔ ብቻ ሳይሆን ለማንም ሰው ከዚህ ውስጥ ካሉት ውስጥ አሁን ከሚጽፉትም ከማይናገሩትም ውጭም ካሉ እዚህም ካሉ 850 በላይ ሰዎች አንዳቸውን ብሪንግ ደም አፕ ስደቧቸው ውስጥ እንደፈለጋችሁ ምንም አታምጡ። ሀሳብ ካላችሁ ሀሳባቸውን ተቹ፣ አስተካክሉ፣ አቅኑ። ጥያቄ ካላችሁ ውሰዱ። ለኢትዮጵያ ህዝብ፣ ለኦሮሞ ህዝብ፣ ለአማራ ህዝብ ከሰላም በላይ የሚያስፈልገው ነገር የለም። ራይ ነው
ያንተ የፖለቲካ ይሄ ማኑፋክቸርድ የሆነው ሪል ኤንድ አሱምድ የሆኑ ችግሮች እንደዚህ እንደዛ የምትለው አንዳንዱ እውነተኛ ችግር ነው፣ አንዳንዱ ደግሞ ሜድ አፕ የሆነ ችግር ነው። ለማባባሻ እና ለአንተ ጦርነት ስፖንሰር መፈላለጊያ ነው በሁሉም አቅጣጫ። ሪጋርድለስ ትሩ ኦር ሜድ አፕ ሪል ኦር ሜድ አፕ ይሄ ከጦርነት በታች ነው ነው። አንተ የምትላቸው ችግሮች ተደምረው ጦርነት ህዝብ ላይ እያደረሰ ያለውን ሊያደርስ ያለውን ነገር ግማሽ ሩቡን አያደርሱ። ጦርነት ይቁም፣ አቁምልን። ጦርነትን እንዲቆም ኖዋር የምትሉ ሰዎች፣ ጦርነት ይቁምልን የምትሉ ሰዎች በራሳችሁ ቋንቋ ኖዋር የሚለውን ሎጎ አትያዙት። በፈለጋችሁት ቋንቋ ለዚህ ሀሳብ ለዚህ ዓላማ የምትሰሩ ሰዎች ደግሞ ዶንት ኤቨር ፊል ላይክ ዩር ባይ ዮርሰልፍ። በጣም ብዙ ነን፣ በጣም ሰፊ ነው፣ በጣም ትልቁ የህዝብ ድምፅ ይሄ ነው። እዚህ ጋር መጥተው ኖዋር ብለው አይጽፉም እንጂ በየቦታው ነው የምነግራችሁ። በየድርጅቱ፣ በየመስሪያ ቤቱ፣ በየሰራዊቱ የታጣቂዎችም የመንግስትም በደንብ ስሙ። በየፖለቲካል ኢንስቲትዩሽኖቻቸው፣ በየትጥቅ ተቋማቸው፣ በእያንዳንዱ ቦታ፣ በየፍርድ ቤቱ፣ በሃይማኖት ድርጅቶች ውስጥ የሞላው ይሄን ሀሳብ የሚያስብ የሚያንቀሳቀስ የሚፈልግ ነው። ስለዚህ የብዙሃኑ ድምፅ ነው። ጦርነት አቁሙና ወደ ፖለቲካል ሴትልመንት ኑ። ጥያቄዎቹ በድርድር ይፈቱ። ወደ ድርድር አምሩ። ገና 10 ዓመት እንዋጋለን፣ ገና 5 ዓመት እንዋጋለን። ስንት ሰው እስኪቀር ድረስ ማን አንተ መንግስቱ ኃይለማርያም አንድ ሰው እስኪቀር የምትዋጋው ምን አይነት ሰው ነው? መንግስቱ በሱዳን በኩል ስንት ሺህ አንጥፎ ለማኝ በትኖ ነው እንዳለ ካቢኔው ምሉን ሳይንቀሳቀስ ብቻውን ፈርጥጦ የወጣው። ነገ አንተም ፈርጥጠህ የምትሄድበትን ነገር ግማሽ ፈርጥጠህ ኦልሬዲ አሜሪካና ዩሮፕ አረብ ሀገር የተደበቅክ ነህ። ካለህ ከተረፈህ ላይ ከቡና መግዣህ ላይ ቆርጠህ ሞት የምትልክ እና ሰፊው ህዝብ እናንተ አይደላችሁም። ሰፊው ህዝብ ድምፁ ከፍ ብሎ መውጣት አለበት። ብዙዎቹ እኛ ነን። የህዝባችን ሞት ይቁም የምንል ሰዎች፣ የወሎ ህዝብ መሞት፣ መገደል፣ በግራ በቀኝ መጨፍጨፍ፣ ወለጋ ውስጥ ጊዳያና ላይ የተደረጉት ከፍተኛ የሆኑ ወንጀሎች የሚጣራበት መንገድ ይምጣ። ሌሎች አካባቢዎች ላይ ራሱ የእነዚህ ጦርነቶች ተረፈ ምርት የሆነ ከፍተኛ ጉዳት፣ ረሃብ፣ አለመማር፣ የሴቶች መደፈር፣ የህክምና አገልግሎት ማጣት፣ መጉላላት፣ ዝርፊያ፣ ይሄ ሁሉ ፍሬ የጦርነት ፍሬ ነው። ጦርነት ይቁምልን። ኖ ዋር እና በዚች ላይ ትንሽ እንስማማለን። ትንሽ ሪላክስ እንድናደርግ እኔ ሙዚቃ ስለማልጋብዝ ስለ ቲክታክ አሜሪካ ውስጥ ቲክታክ ይዘጋል የሚለውን ነገር ያልገባቸው ሰዎች ካሉ አሜሪካ ውስጥ ቲክታክ አይዘጋም። በሚቀጥለው 6 ወር ውስጥ ትክክለኛ የሆነ የፊዱሽሪ ሪስፖንሲቢሊቲስ እና የኦነርሽፕ አጀስትመንቶች መሰራት ይኖርባቸዋል። ከቻይኒዝ ኮሚኒስት ፓርቲ ጋር ሪሌሽንሽፕ ያላቸው ሰዎች ከኦነርሽፕ ስፔሻሊ ከማጆሪቲ ኦነርሽፕ ኮንትሮል የሚወጡበት መንገድ መመቻቸት አለበት ብሎ ነው የአሜሪካ ፓርላሜንታሪ ሲስተም ያጸደቀው። እሱ ይደረጋል ማለት ነው። ከዛ በኋላ ይቀጥላል። እሱ ካልሆነ ነው ባን የሚደረገው። ባን ከተደረገም ደግሞ ከህዝባችን ላይ ትንሽ መርዝ ይቀንስለታል። እኛ የምንሰራበት ቦታ አናጣም። ቢልቦርድም ይዘን ወጥተን ነዋር ማለት እንችላለን። ዩቱባችንን ዩቱብ ፎሎ ማድረግ የምትፈልጉ ሰዎች አካውንቴ ላይ ዩቱብ ያለ ሄዳችሁ ፎሎ ማድረግ ትችላላችሁ። ፖስት አደርጋለሁኝ። ዩቱቡ በጣም ፎሎ እኔ እንኳን ዩቱቡን ቲክታኩንም ይኸው በሳምንት በ2 ሳምንት ስለሆነ የምመጣው ብዙ ፎሎወርሽፕ የለውም። እዚህ ሞዴሬተሮችም ይረዱኛል። ወርቅ የሆኑ ሞዴሬተሮች አሉ። እዛ ግን ያለውን ነገር ስታብሊሽ እናደርጋለን። ጀነራሊ ዩቱብ ላይም አንዳንድ በተለያዩ ሚዲያዎች ይህን ሀሳብ ማሰራጨት በጣም ተሰራጭቷል። ገና ከዚህ በላይ ማሰራጨት ደግሞ ማደራጀትም ላይ ስለምንሆን እንደዛ እንድታዩ ፈልጋለሁ። የጦርነት ደጋፊዎችን ብዙ ድምጻቸው ቢጎላ 3-4 ሆነው የ1000 ሰው ያህል ነው የሚጮሁት። በጣም እንዳትጨነቁ። እኔ እውነቴን ነው የምነግራቸው። የመንግስት ደጋፊም፣ የኦላ ደጋፊም፣ የፒፒ ደጋፊም፣ የቲፒኤልኤፍ ደጋፊ፣ የምንም ደጋፊ ይሁን ጦርነት በተፈጠረልኝ መተኳኮስ፣ መገዳደል፣ በጉልበት ነገሮች የሚፈቱበት መንገድ በመጣልኝ የሚልን ሰው ማይኖሪቲ ነው። ይሄን ነው እኮ ማይኖሪቲ ነው። በነገራችን ላይ በቁጥር ብቻ አይደለም ማይኖሪቲ፣ በአስተሳሰብ ብቃቱ ማይኖሪቲ ነው። ይሄንንም እወቁ። ደፍሬ ነው የምነግራችሁ። በአስተሳሰብ ብቃቱም ከስሜቱ፣ ከበቀል፣ ከጥላቻ፣
ከምናምን ተነስቶ ከኢሞሽን ተነስቶ የሚናገር በብዛት ነገሮችን አሰላስሎ የመጠየቅ የማሰብ አቅም የሌላቸው ናቸው። በብዛት በግልጽ የሚታወቁ ናቸው። ስታነጋግሯቸው 2-3 አረፍተ ነገር በኋላ ወደ ስድብ የሚገቡ ናቸው። ወደ ስድብ አንተ እንደዚህ ምናምን ብሎ መጫው ነው የሚጀምረው ቀጥታ እና ደስ የሚለው በአሁኑ እሑድ ደስ የሚል አንድ ሌላ ያየሁት ነገር ትንሽ ዘለል እያልኩ ነው የምነካው አንድ አቅጣጫ ላይ ብቻ እንዳላስቀራችሁ የአብይ ጾምና ረመዳን ጾም አንድ ላይ መሆኑን ስሰማ በጣም ካሰብኳቸው ነገሮች መሀል ፕሮቴስታንቶቹ ደግሞ አንድ ቀን እንኳን እንደው አንድ ተወሰነ አንድ ሳምንት ተጨምረው ራሳቸውን እነሱም የዚህ የንስሐና የላሜንቴሽን ጊዜ ላይ ኢንክሉድ ቢያደርጉ ብዬ ነበረ። ሳንዴ ላይ እዛ የሚመስል ነገር አይቻለሁ። ለአንድ ቀን ፕሮግራም ብቻ ሳይሆን በቀጣይነትም መቼስ በፈጣሪ ለምታምኑ ነው ኤቴይስቶች እንዳላችሁ አውቃለሁ። ይሄ ሁሉ ፍጥረት ዱብዳ ነው ብላችሁ የምታምኑ በሱፕሪም ቢይንግ የማታምኑ ልትኖሩ ትችላላችሁ። ግን በጣም ኦቨርዌልሚንግ ማጆሪቲ የሀገራችን ህዝብ የኦርቶዶክስ ሙስሊም እና የፕሮቴስታንት እምነት ተከታይ ነው። ወቄፈታዎችም አሉ በብዛት እና ወደ ሃይማኖቱ ወደ ሪሊጅኑ ወደ እንደዛ መለስ ብሎ ቢኮዝ ለምንድን ነው ሃይማኖት ባይዘው በፕሪንሲፕል ደረጃ ቡዲዝም፣ ሽንቶይዝም፣ ክርስቲያኒቲ፣ ሙስሊም ሁሉም አንድ የሚናገር